ሰላም ለእናንተ ይሁን ወገኖች፣ እንደገና መጣሁ። ዛሬ እንግዲህ ድጋሚ ነው የመጣሁት። ለረጅም ጊዜ አልገባሁኝም፣ ምክንያቱም የኢትዮጵያና የኤርትራን ነገር በሀገራችን ላይ ያለውን ጦርነት ከማየቴ በፊት ፕሮግራም ጀምሬ ነበርና ወዲያው ያንን ስሰማ አቋርጬ ምንም ነገር ማድረግ አልፈለኩኝም። ምን ትዝ አለኝ መሰላችሁ? ጦርነቱ ከመጀመሩ በፊት አንድ ጊዜ መሪያችን ምን አሉ፣ ስለሚሰሩት ፓርኮችና መዝናኛዎች ሲናገሩ ምን አሉ፣ በጣም የሚያስገርመው እኮ ሰርገኞች የምን ግድግዳ እየተደገፉ የሸራተን ነው እና አንዳንድ መነሳት ስለሌለባቸው ያ ነገር ነው መሰራት ያለበት። ሙሽሮቹ እንዴት እንደዚህ ያሉ? እጅ ነስቻለሁ ከልቤ። ለመሆኑ ስለሞቱት ሰዎች ነው የሚነገረው ወይስ በምድሪቷ ላይ ስለሚሆነው ሰላም መፍጠር ነው? አልበማቸውን እኮ ከፎቶግራፍ ቤት ሳያወጡ በብዙ ነገር ሊሄዱ ይችላሉ እነኚህ ሰዎች። የብዙዎቻችን አልበም፣ የእርሶም እግዚአብሔር ቅዱሳን ዛሬ ያላችሁ የቤታችሁ አልበም፣ የልጆቻችሁ አልበም በየእንትኑ ላይ የምንሰቅለው፣ አንዳንዱ ያው ሲስተሙ ቲክቶክ አንዳንድ ነገር ማድረግ ስላለብን አድርገን ይሆናል። ሌላው ደግሞ የራሳችንን ኑሮም በቅንነትም ለማሳየት ሊሆን ይችላል። ለመሆኑ ለፎቶግራፍ ተወጥቶ እንደተነገረው ስለሚወድቁትስ ሬሳ የሚነገር ምንም ነገር የለውም? ጌታዬ፣ አንድ ያ ጥያቄ አለኝ። ሁለተኛ ነገር ደግሞ የመጀመሪያ ሲጀመር በጣም የሚገርም ነገር የተሰራው ነገር እንዳለ ሆኖ መልካሙ ነው። ኢንጂነሮቹ ሊሰሩ፣ ብዙ የተነሱ ወጣቶች ሊሰሩ፣ ዲዛይኑ ሊሰጣቸው ይችላል። ሰለሞን እኮ መስራት ያለበትን የመምራቱን ጉዳይ ሰራ እንጂ ወጥቶ ከህንፃና ከመንገድ ጋር አልተቸገረም። ዳዊትም ህዝቡን ነበር የሚመራ የነበረው። ምናልባት ከተሳሳትኩኝ ልታረም እችላለሁኝ፣ ወይም ደግሞ ምናልባት የግል ብሶት ከመሰለም የህዝብ ብሶት ካልሆነ እንደ እግዚአብሔር ሴት ካልሆነ የተናገርኩት ይቅርታ ይደረግልኝ። መጀመሪያ እኮ ሲመጡ ሰው በማስታረቅ ለቅሶ በመድረስ ጉዝጉዝ ነው ያሉት ህዝቡ ልብ ውስጥ። ከዛም የተነሳ በእርሱ ላይ እንኳን ሙከራ ሲደረግ አንድ ወጣት ልጅ አስታውሳለሁ፣ ዊልቸር ላይ ተቀምጦ እሱ እንደዛ ተጎድቶ እኔ እዚህ ደረጃ ደርሼ እንኳን እሱ ተረፈ፣ ዶክተር አብይ እንኳን ተረፉ ተብሎሉት ነበር። ሞት እንኳን ደረጃ በአንተ ፋንታ ልሙት ተብለው ነበር። ዘፈን ተዘፍኖሉት ነበር። ዛሬ እንደገና ጦርነት የማይበርድበት አቅጣጫ፣ አንዱም ባንዱ ከሰው በልጦ የሚሰራው ስራ እግዚአብሔር ምን እያለ ነው? የእግዚአብሔርስ ቅዱሳን የሆናችሁ ሰዎች መልእክት በእርግጥ አስተላልፋችኋል። ያስተላለፋችሁ አንድ ሁለት ሰው አይቻለሁኝ። ትውልድ እያነባ ነው የሚለው አሁን አይደለም። ይሄ ነገር በጣም ደም እየፈሰሰ ነው የኖረው። አይተን የማናቀው ክፋት፣ አይተን የማናቀው ውድቀት፣ ሊያውም ጌታን በሚያቅ ሰው በሚያቅ መሪ እንዲህ አይነት ነገር ሲፈጸም በጣም ይከብዳል። ክርስቲያን እኮ እኔ ስለ ፕሮቴስታንት ነው የማወራው፣ ስለ ራሴ። ክርስቲያን እኮ ለመወገር ለመወቀጥ ነው የመጣው። ግን መንገድ ላይ ሰው እያደናቀፍን ስፍራችንን ይዘን በስርዓት ሳንናገር ኮርነር ይዘው በስርዓት የሚናገሩትን የሚያሳድዱትን አይደለም የምለው፣ በጤና የሚናገሩትን ዘለፋና ትችስ ውስጥ ገብተን እየተጋፋን በየመንገዱ ላይ እየተረጨን እነሱ ይቆጣሉ፣ እኛም እንዘልፋለን። በእንደዚህ አይነት የሚመጣ አገልግሎት አይደለም ወገኖች። ፕላስ እኛ የተጠራንበት ጥሪ ደግሞ እዚህ ላይ አልናገረውም። እያንዳንዳችን እናውቀዋለን። ዋጋ ለመክፈል የተጠራን ሰዎች ነን። ስለዚህ በምድሪቷ ላይ በመከራ ልጆቻቸውን ባልሆነ ሁኔታ ያጣ ይህ ስንት ትውልድ እያለ ለወንጌል ስራ የተጎዳን ሰዎች እኛ ቤት ነው የማወራው። እኔ ስለሌላው መናገር ስለማልችል በወንጌል ለተሰደድን ሰዎች አንናገር ማለቴም አይደለም። ስርዓት ባለው መንገድ ለምን እድላችንን እንነፈጋለን ብሎ መጠየቁ ምንም አይደለም። ትክክለኛ ጤናማ ጥያቄ ነው።
ነገር ግን እንዳንረሳ የሚያስፈልገው ደግሞ እኛ የተጠራ ነው የውርርድ ህይወት ነው፣ የክርስቶስ ኢየሱስ ህይወት ነው እኔና እናንተ ጋር ያለው እና አገሪቷ በዚህ ደረጃ እያለች እንደገና ሌላ ዘቅጥ ውስጥ የሚያስገባ ነገር የሚደረግበት ምክንያት ምንድን ነው? እሱ ነገስታት እኮ ህዝቡን አሳረፉ ተብሎ ነው ተነገረላቸው። በጥባጭ የሆኑትም ደግሞ በበጥባጭነታቸው ነው የተነገረላቸው። የህዝብ እልቂት መጽሐፍ ቅዱስ ከሚነግረን በላይ መቼም ዓለም ራሷ ነግራናለች። ስንት ግርግዳ ተሰርቶ ግርግዳ ፈረሰ። በኮሚኒስት ስንት ህዝብ አልቆ ያንን ያየ ሰው ዛሬ እንዲህ አይነት በሰላም መጨረስ ሲገባ ለምንድን ነው የሚሆነው? የወንድማችንን የለማን አንድ ነገር ሰምቻለሁ። የሰማሁትን ሰማሁላለሁ። በጣም የሚያስደንቀኝ ነገር ያ ሰው ጸጥ ብሎ ሲወጣ በደንብ ያስታውቅ ነበር። አንድ ነገር እንደገባው ያስታውቅ ነበር። ዛሬም የሆነ እንደሆነ ስለ እግዚአብሔር ብለው ህዝቡን ሊያገለግል የተጠራ የእርሶ ሹማምንት ዩኒፎርም ለብሰው ወንዶች የማይመቱበት ቦታ እየተመቱ መርከብ ላይና በባህር ላይ ከሚጠፉት ጋር አልጠፋም ብሎ ሽንኩርትና ቃሪያ ነጋዴ፣ ቡና ነጋዴ፣ ሻይ ነጋዴ እየሆኑ ያሉት ወጣቶች የሚያስፈልጋቸው ኢንዱስትሪ ከመሰራቱ በፊት መንገድ ተሰራ። መንገዱን ምንና እንጀራ ነው አይበላም። በጣም አምሯል። እንዳልተሰራ ቁጥሬ አይደለም፣ እንደ መልካም እንዳልሆነ ቁጥሬ አይደለም። ግን አንድ ነገር እንደ እግዚአብሔር ሴት የማየውን አንድ ነገር እናገራለሁኝ። በተለይ የእግዚአብሔርን ነገር የሚያውቅ ሰው፣ እንዲህ አይነት መንግስት ያለው ሰው፣ ባይብልን አነበበ የሚባል መንፈሳዊ ሰው ለማንም ሳይወግን፣ ለፕሮቴስታንት አይደለም፣ ለኦርቶዶክስ አይደለም፣ ከሰራዊት ጌታ ከእግዚአብሔር ዘንድ የተቀበለውን ሹመቱን ሊያገለግል እንደሚገባ የማያገለግል ሰው መሆኑ የሚያስታውቀው ምን እንደሆነ ያውቃሉ። ይሄ ሁሉ እልቂት ሲሆን በመጀመሪያ እንደመጡት ወጥተው እንደተናገሩት ያህል አልተናገሩም። የዛን ጊዜም ምንም ያየናቸውን ነገሮች አይተናል። እውነቱ እንዳለ ሆኖ ማለት ነው። መሪያችን፣ የሀገራችን መሪ እባኮትን ይህንን እልቂት መሪ ኖት። ልክ ነው። አንዳንድ ጊዜ የተሰጠውን ግሬስ ሰው ፌል ካረገ በኋላ ከጸጋ ውጭ ሆኖ የሚያገለግለው አገልግሎትም ሆነ ስራም ሆነ ንግስናም ሆነ ግራ መጋባት ነው። ዛስዋይ ሳኦል እኮ ወደ ጠንቋይ የሄደበት ምክንያት ምንድን ነው? እሱ እግዚአብሔር ለጠራው ነገር ለህዝቡና እግዚአብሔር ለተናገረው ቃል ስላልቆመ ነው። እያንዳንዳችን በህይወታችን ውስጥ ያለፈውን ነገር ትምህርት ያገኘንበትን እንናገራለን። ሰው ከሰሱ ብቻ አይደለም እኮ ሰው ነው የሚያስተምረው። እግዚአብሔር ይሄንን ይላል ብሎ ባለመናገር እንኳን በህይወታችን ውስጥ ያሳለፍነውን ማፈን የተነሳ እናውቃለን። ታዲያ እርሱ የኢትዮጵያ ህዝብ ሁሉ እንደዚህ ሲወዱት፣ ይሄ ሁሉ ወጣት ሲያልቅ፣ አላግባብ በሕክምና በትምህርት ላይ ያሉ ልጆች እየተገደሉ እያለ እርሱ ስለ ሰርግ ፎቶግራፍ መነሻ ቦታ ነው የሚነግሩን? ህዝቡ በእንደዚህ አይነት ችግር ውስጥ እያለ ያለው ፌመን የችግሩ ዘመን በዓለም ዙሪያ ቢሆንም እንኳን በእኛ ምድር ላይ ያለው ግን ለየት ያለ ነው። ውጁ ፕሊስ ዱ ሳምቲንግ። እርዳታው ከእግዚአብሔር ነው በእርግጥ፣ ነገር ግን እርሱ ደግሞ ኤፈርት ያስፈልጋል እኮ። በመሳፍንት ዘመን ሰው ሁሉ የወደደውን ሲያደርግ እንደነበረ ዛሬ እርሱ ባሉበት ዘመን እንደዛ ቆፍጣና ሆነው የጀመሩ መሪ ሌባውን እናጋልጣለን እንዴ እናደርጋለን ያሉ የእግዚአብሔር ሰው ዛሬ ምን ነካሁት? በጣም የሚገርመው ይሄ ሁሉ ለቅሶና እልቂት በምድሪቷ ላይ ሲሆን በውስጥ ያለው እርሶ ያለበሷቸው ዩኒፎርም የለበሱ ሰዎች ህዝቡን እንደፈለጉ ሲያንከባልሉት እንዴት ነው ጌታዬ? ምን ይመስሎታል? በእውነት በጌታ ፊት ነው የምነግሮት። ይሄ ፌክ አይደለም የምናገረው አባባሌ። እግዚአብሔር ያውቃል የልቤ። በጣም የሚያሳዝን ነው። ከፊታችን ያለው በዓለም ዙሪያ የሚሆነው ቁጣ እንዳለ ሆኖ ያ ሁለተኛ ጊዜ ደግሞ ይመጣል ብሎ ያለኝ ከኮሮና ጋራ ሁለተኛ አንድ ኮሮና ከዛ ቀጥሎ ደግሞ ጋፕ አለ፣ ከዛ በኋላ ይመጣል ያለው ሪሰንትሊ ይመጣል።
ህዝብ የራሱን አዋርዶ ቢጸልይ ስለሚል ለዛ ልንጸልይ ሲገባን እንደገና ጨባጫሪዎች የመሆን ጉዳይ ምን ማለት ነው? ዛሬ ከኤርትራውያኖች ጋር ነበር ያሳለፍኩት የነበረው እና በቅንነት ብቻ ዘገየሁኝ፣ ቦታው ላይ ቆየሁኝ ማለት ነው። እና ጸሎቱ በጣም ንጹሖች፣ በጣም ቅኖች፣ ለኢትዮጵያ ምድርና ለኤርትራ ምድር የሚያነቡ ሰዎች ናቸው። ቁስልን እኮ ቁስል የለም ብለን ልንክደው አንችልም። ለእነሱም ለእኛም ቁስል ነው። የአሁኑ ቁስል ግን የጋራ ቁስል ነው። የቀድሞውም ቢሆን የአሁኑም ቢሆን ለገባው የጋራ ነው ሁሉም። ስለዚህ ምን እየተደረገ ነው ወገኔ? ህዝቤ ሆይ ምን እየሆነ ነው? በቃን አንፈልግም እኮ አቅቶናል እኮ ማለት ይቻላል። ከሞት ሌላ ምን የሚመጣ ነገር አለ? ሞት ነው። እግዚአብሔር መልካም አምላክ ነው። እንደ እግዚአብሔር ሴት ነው። እንደ አዋቂ ከእርሶ በልጣለሁኝ ብዬ ሳይሆን ልቧ እንደበራላት ሴት ነው ይሄንን የምናገረው። ትውልድ እንዴት ይጥፋ? አንጀት አያምም? ሰርጉትን ስትደግሱ የልጆትን ሰርግ እርሶ ደስተኛ ነበሩ አይደለም? ስንቶቹ ልጆቻቸውን ሊድሩ ሲሉ የተፈጠሩት ዲክቴቲቭ የሆነ ምድሪቷ ላይ የረቀቀ ክፋት የተሰራውና ወንጀል የተሰራው የመጀመሪያ እርሶ ዙፋኑን ሲይዙት ስፍራውን ሲይዙት ማለት ነው ጠበቅ ያለ ስርዓት ባለመያዝ የመጣ ነው። አሁንም ቡርኪና ፋሶን ደግሜ ያነሳለሁ፣ ምክንያቱም በመንፈሳዊም በብዙ ነገር ስለምትመሳሰሉ ብዬ ነው። በጣም ነው የምወዱት ህዝቤ። ደግሞ እርስ በራሳችን የምንበላላ ህዝቤ ሆይ፣ የእግዚአብሔር ሰዎች ሆይ፣ መድረኩ አስዮ ቤሌማ ሆያ ሆዬ ሆነ። ከሆያ ሆዬ የሚያለፈ ደግሞ በድፍረት የሚሰሩ ነገሮች በነቢያት ስም ወንጌላዊማ ብሎ ማን ይጠራል? ማንም አይጠራም። በጣም ጥቂት ሰው። በጣም የምኮራበት ጥሪ፣ ምክንያቱም ለሁላችንም የተሰጠን ጥሪ አንድ አይነት ጥሪ ነው። ስለዚህ የእግዚአብሔር ሰዎች እኛ ራሳችንን አዋርደን ዛሬ በዚህ ስፍራ ላይ እንዳየሁት በመዋረድ እንደተጸለየ ብዙ የሚጸልዩ በምድራችን ላይ እንዳሉ እናቶች፣ አባቶች፣ ወጣቶች አውቃለሁ። ተራራ ላይ ወጥተው ሜዳ ላይ ተዘርረው የሚጸልዩ ሰዎች አይቻቃለሁ። ግን አንድ ነገር ልንገራችሁ፣ በንጹህ ልባችን አሁንም በአደባባይ የተጋለጠውን መጥፎ ነውር የሆነውን ነገር ከቤታችን እናስወግድ። በእርግጥ እግዚአብሔር ልጆቻችንን አስነስቷል። ታላቅና ድንቅ ነገር እግዚአብሔር ብቻውን ሚራክል ሊያደርግ ተዘጋጅቷል። በተዘጋጁት ሰዎች ላይ ደግሞ ከፊታችን ያለው የልዩነት ዘመን ነው። በእውነት በሚያገለግሉትና በሐሰት በሚመላለሱት ፊት ልዩነት ሊያመጣ ነው። ይህንን ልነግራችሁ ነው የመጣሁት። በጣም ነው የምወዳችሁ። ይሄ ደግሞ መልእክት እኔንም ይመለከተኛል። አብሬያችሁ አዳምጠዋለሁ ደግሜ። ብዙ ጊዜ እንደዛ ነው የማደርገው። እመቤት ደግሞ እህታችን ፈርስት ሌዲ ፕሊስ እንደ አስቴርስ ቢሆን ያንቺ ነገር። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው የምወዳችሁ።